አትደንግጪ እኔ ድሮ ጋዜጣ ላይ ስጽፍ ካንቺ የባሰ 30 ጊዜ የምሳሳት ቀሽም ጸሐፊ ነበርኩ ያለ ነው በሂደት ታሻሽያለሽ ስህተት በመስራትሽ አትሸማቀቂ ያላትን ቀን በጉልህ ታስታውሰዋለች ያ ከሩቅ ግርማውና ንግግሩ የሳባት ሂትለር ሲቀርባት ለስላሳና የሰውን ልብ የተረዳ ተጫዋች ነበር ሴቶችን እንዴት መንከባከብ እንዳለበት የሚያውቅ ዘመናዊ ሰው ነበር ደረቅ አልነበረም ያ ሰው ሚሊዮን ነፍሶችን የቀጠፈና ያስጨፈጨፈ የጨካኞች ቁንጮ እንደሆነ ያወቀችው መጨረሻ ላይ ነው እስከዚያማ የነ ጎብልስና ጎሪንግ የፕሮፓጋንዳ ማሽን የሚያዘንበውን ውብ የናዚ ሰማያዊ ድርሰት በደንበጃን እየገለበጠች ሰክራ ነበር በመጨረሻ ሂትለር መላዋን ጀርመን ወደ ፍርስራሽነትና መቃብርነት ለውጦ እሷን ጨምሮ ያመኑትንና የተከተሉትን ሁሉ ፈጣሪው ናቸው ብሎ ህዝቡን ተራግሞ መሬት ተከፍታ በቁሙ ብትውጠው የተመኛትና በፍርሃት ሞቶ በእውነተኛው ሞት ሲሰናበት የ25 ዓመቱ ትራውድል ዮንግ እዚያው ነበረች ህይወት ለአጭር ጊዜ ታይታ የምትጠፋ ኮከብ ሆነችባት የናዚ አባላት ሲለቀሙ እሷም ተይዛ ታሰረች ተገለለች ተሽሟጠጠች ከእስርም ተለቀቀች ተጋዘች ተሰደደች እንደገናም ተመለሰች እኛ የእማኝነት ድርሳኗን የከተበችው የሰው ልጆች በዚህ ዓለም ላይ የተገኙበት ምክንያት ብዬ የማምነው ለመማር ነው እና በቀሰሙት ትምህርት መሰረት ራሳቸውን ለመለወጥ ትላለች ደጋግማ ያለፈውን ወደ ኋላ በጊዜ ባቡር ተሳፍረን ሄደን ልንቀይረው አንችልም አንድ ይሆናል የኋላውን ሙሉ በሙሉ ካሁኑ ህይወታችን ላይ አራግፈን ልንጥለውም አንችልም ይከተለናል እንደ ጥላ ስለሆነም ወደድንም ጠላንም ተጸጸትንበትም ሸሸነውም የገዛ ህሊናችን ለሁሉ ጊዜው ማዳፈንና መሸወድ ስለማንችል ካለፈው ጋር መኖርን ወደፊት መጓዝን መለማመድ አለብን አንድ ነገር በእርግጠኝነት ማድረግ እንችላለን ትላለች ካለፈው ተምረን ራሳችንን መቀየር ይህን ማድረግ እንችላለን ለነገ ያንኑ የትናንቱን የተሸከመ ሳይሆን ሌላ ከትናንቱ ተምሮ የታረመ የተሻለውን እኛን መፍጠር እንችላለን የዚህች ባለ ታሪክ ብዙ ነው ህይወቷ ራሱን የቻለ ትልቅ የመርከብ ጉዞ ነው ስለ ሂትለርና የናዚ ስርዓት ስለ መሪዎቹና ስለ ህዝቦቹ ስለ ሴቶቹና ወንዶቹ በጊዜው በዓለም ጦርነቶች መሃል ስለነበሩት የሂትለር ስብዕናዎች ከዚህ ጻፊ በላይ በቅርብ ሊናገር የሚችል እማኝ ማግኘት ዘበት ነው እሷ ግን ለምን ይህን ሁሉ ዓመት ታሪክሽን ደበቅሽ